ዛሬ ደግሞ እንግዲህ በዚህ ሰዓት ተገኝተናል። ዛሬ የምንሰራው እንግዲህ የዛሬው ደግሞ ጭኮ ነው የምንሰራው። እዚጋ እንትን አለኝ የበሶ ዱቄት አለኝ የተዘጋጀ ቆንጆ የተዘጋጀ ነው። እዚጋ ደግሞ ኮረሪማ የተፈጫለኝ፣ እዚጋ ትንሽ ጨው አለኝ፣ ቅቤ ደግሞ እዚጋ አለኝ እንደዚህ የተዘጋጀ ማለት ነው። አሁን ከነዚህ ነው አንድ ላይ የምንሰራቸው ቀላቅለን። በመጀመሪያ ኮረሪማና ጨውን ጨምራለሁ። በዚህ ከተቀላቀልነው በኋላ እዛ ቅቤያችንን ጨምረን በደንብ አድርገን ማዋወድ አለብን። በደንብ የጭኮ አሰራር በጣም በቅቤ ነው የሚሰራው። በደንብ እጅ እንትን እስከሚል ድረስ ነው የምናሸውና እንደዚህ እየጨመርን እሽት እናደርገዋለን ማለት ነው። እንደዚህ እየጨመርን ያያችሁና ትንሽ ጨው ያስፈልገኛል። ትንሽ ያንሰዋል ቆንጆ ሆኖ እንዲጣፍጥ ማለት ነው። ካረግን በኋላ ወደ ብላክ ላይ እናረግና በቅቤ እንትን ያለበት ዚፕ ብላክ አለኝ። ምክንያቱም ቅቤ እንትን ሲኖረው ላው ላይ ውስጡ ቅቤ ቀብቻለሁ። ይሄንን በደንብ አድርገን እዚህ ነው የምንጨምረው ማለት ነው። በደንብ አድርገን እንደዚህ እንታለዋለን። አሁን ቅቤ ስላለው ውስጡ በዛ አብራቱ ታሽታላችሁ ነው። ሁሉ ነገር በቤታችን እየሰራ እንደዛ አውጡበት። ምክንያቱም ሲደርቅ በጣም ያስቸግራችኋልና ልክ እንደዚህ ካረጋችሁት በኋላ ፍሪጅ ሲገባ ቢደርቅም እንትን ይነሳል ማለት ነው። ልክ እንደዚህ በምትፈልጓት መጠን እንዲህ አርጋችሁ
ከመታገል እንደዚህ ይሻለናል ብዬ አስባለሁ። እንግዲህ በቤታችሁ እንደዚህ እየሰራችሁ በቀላሉ በሶ ሞልቷል። ስለዛ እንደዚህ እያረጋችሁ በቤታችሁ ተጠቀሙ። ለዛሬ እንግዲህ በዚህ መልኩ አዘጋጅቻለሁ ጭኮ ማለት ነው። አሁን ምን ይሆናል ማለት ነው? ፍሪጅ ውስጥ ታችኛው በረዶ ውስጥ እናደርገዋለን። ከዛ በራሱ ጊዜ ይደርቃል። ከደረቀ በኋላ በምንፈልግ ሰዓት አውጥተን ብትፈልጉ አንዱን ብትፈልጉ ሁለቱን እንደዚህ ከወተት ጋር አብራችሁ አድርጋችሁ መመገብ በጣም ቆንጆ ነው። ሳይበዛ እንደዚህ አድርጋችሁ ተጠቀሙ። እንግዲህ በዚህ መልኩ ሰርቻለሁ ጭኮ እኔ በማቀው ማለት ነው። ይሄ ሲበላ እንትን ሲል በጣም ቆንጆ ነው የሚሆነው። በቤታችሁ ሞክሩት። ሰብስክራይብ አድርጉ። በጣም ነው የማመሰግነው። በሌላ ሳምንት በሌላ ዝግጅት እንገናኛለን። ባይ